እነሆ መቆያ በደም የጨቀየው ቤተ መንግስት ግንቦት 24 ቀን 1993 ዓመተ ምህረት በኔፓል የናራያንቲ ቤተ መንግስት የዘነበው የመከራ በረዶ ከዚያ በፊትም ከዚያ በኋላም ታይቶም ተሰምቶም የሚታወቅ አይደለም። የናራያንቲ ቤተ መንግስት እስከዚያ ቀን ድረስ የኔፓል ነገስታትና ልዑላን ልዕልታትም ጭምር መሳፍንቱና መኳንንቱ ሹማምንቱም እየተሰባሰቡ ሀገራዊ ውሳኔ የሚሰጡበት ቤተ መንግስት ነበር። ነገስታቱና ተወላጆቻቸው ግብር የሚያበሉበት የደስታና የቅንጦት ህይወታቸውን የሚያሳልፉበት ቤተ መንግስት ነበር። በንጉሱና በቤተሰቡ ላይ እንኳንስ አደጋ የሚጥል ወፍ እንኳን ዝር እንዳትል ነቅተውና ተጠንቅቀው ሌት ተቀን የሚጠብቁ የታጠቁ ወታደሮች የሚገኙበት ቤተ መንግስት ነበር። ጥንታዊው ናራያንቲ ቤተ መንግስት በሚያማምሩ ማስዋቢያዎች ያሸበረቀ የሚረግጡት ምንጣፍ የሚያዩት ግድግዳ ሁሉ የሚያፈዝና የሚያስደነግዝ መቼ ባየነው የሚባል ቤተ መንግስት ነበር። ግን ይሄ ሁሉ ከግንቦት 24ቱ ውርጅብኝ ሊያድነው አልቻለም። ያን ዕለት ማታ የኔፓሉ ናራያንቲ ቤተ መንግስት የመከራ ኮሶ የሚሸመጠጥበት ሆነ። የንጉሱና የተወላጆቻቸው ደም የቤተ መንግስቱን ምንጣፍ አጨቀየው። አስከሬናቸው ክፍሉንም የአትክልት ቦታውንም ሞላው። የንጉሳውያኑ ቤተሰብ የጣር ሲቃ ይንቆረቆር የነበረውን ጡም ሙዚቃ አጥፍቶ የሲኦል ደጃፍ አስመሰለው። በወርቅ ቅብ ያሸበረቁት ወንበሮችና ጠረጴዛዎች በሟቾች ሬሳ ተሸፈኑ። ውስጡም ውጭውም በሞት መልእክተኛ ጽልመት ለበሰ። በዚህ በኩል ጠላት ወይም አሸባሪ ያለፈ ሳይባል የንፋሱ ሽንፍር፣ የዶፍ ዝናብ፣ የሰማይ መብረቅ ወይም የውሃ ሙላት ሳይኖር የኔፓል ንጉስና ቤተሰቦቻቸው በቅጽበታዊና በዘግናኝ አሟሟት መገደላቸው ተሰማ። ታማኝ ጠባቂዎቻቸው መትረየስ ጠምደው ጠመንጃ ወድረው ታንክ አሰልፈው እየጠበቋቸው ሳለ በራሳቸው ሰው ተጠቁ። ንጉሱና ንግስቲቱ፣ አልጋወራሹና ልዑላኑ፣ ንጉሳዊ ቤተሰቦች የተገኙበት ቤተ መንግስት በደም ጎርፍ ተጥለቀለቀ። ኔፓል በምስራቅ ከቻይና በደቡብና በሰሜን ከህንድ የምትዋሰን 30 ሚሊዮን የሚሆን ህዝብ የሚኖርባት ሀገር ናት። አብዛኞቹ ዜጎቿ የቡድሃ እምነት ተከታዮች ናቸው። የዓለም ጣራ በመባል የምትታወቀው ኔፓል በሂማላያ ተራሮች የተከበበች የኤቨረስት ተራራ የሚገኝባት በለም መሬቷም የምትደነቅ ሀገር ናት። ረጅም የነጻነትና የነገስታት ታሪክም አላት። የተለያዩ ግዛቶቿን በኃይል አገናኝቶ የአሁኗን ኔፓልን የፈጠራት ታሪክ ጸሐፊው ሰይፉን በጠላቶቹ ደም አቅልቶ ኔፓልን አዋሃዳት እያለ የሚያሞግሰው ንጉሥ ራቲፍ ናራያን ሻህ ነው። ከእርሱ በኋላ ተወላጆቹ ለ240 ዓመታት ኔፓልን ሲመሩ ቆይተዋል። በ1993 ዓመተ ምህረት የኔፓል ንጉስ የነበሩት ቤራንድራም ናራያን ሻህ 10ኛው ተወላጅ ናቸው። विकास का सुदृढ आधारशिला निर्माण गर्नेतर्फ महत्त्वपूर्ण कामहरू गरेको छ। ንጉስ ቤራንዴራ ከአባታቸው የንግስና ዘመን ካልጋወራሽነታቸውም ጊዜ ጀምሮ በህዝባቸው ዘንድ ተወዳጅ እንደነበሩ ይነገርላቸዋል። በሙሉ ሱልጣን ኔፓልን በሚመሩበት ጊዜም በፍጹማዊ ንጉሳዊ አገዛዝ ላይ ጥያቄ የሚያስነሳና የሚያምጽ ትውልድ እየበዛ መሄዱን ሲመለከቱ በምን አይነት አስተዳደር መስተዳደር እንደሚፈልግ ህዝበ ውሳኔ እንዲደረግ ፈቀዱ። ህዝባቸው የንጉሳዊ አስተዳደርን ቢመርጥም በየጊዜው የሚነሳውን አመጽ ለመግታት ስልጣናቸው እንዲገደብ ራሳቸው ፈቀዱ። እንደ ሌሎች መሪዎች የስልጣኔን ሽርፍራፌ ከማስወስድ መግደልና መሞት መርጣለሁ አላሉ፣ አላስፈራሩ። ብዙ ሰው ይወደኛልና ወታደሮችን ጃስ ብዬ ተቃዋሚዎችን ልሰራቸው፣ ላግዛቸው፣ ላስፈራራቸው፣ ልግደላቸው አላሉ። የተቃዋሚዎቻቸውን ጥያቄ ሰምተው የወጣቱን ፍላጎት ገምተው በዘር በሚወረሰው ንግስና ወሳኝነት ቀርቶ ኔፓል ህዝብ በመረጠው መንግስት
እንድትመራ ፈቀዱ። ንጉሱ የሕገ መንግሥቱ ጠባቂ ሆኖ ነባሩ ክብሩ ተጠብቆ ፓርላማውን የመበተን ስልጣን ብቻ ይዞ እንዲቆይ ተስማሙ። በዚህም የንግስና ሥርዓት ቀጣይነት የሚቃወሙት ፓርቲዎች ጭምር ንጉሱን አመሰግኗቸው። ሕዝባቸውም ከንጉስ ቤራንድራ ጋር ወደፊት እያለ አሞገሳቸው። ይሁንና የንጉሱን ሐሳብ ሁሉም ንጉሳዊ ቤተሰቦች አልተቀበሉትም። ንጉሱ ፈላጭ ቆራጭ የሚያደርገውን ስልጣኑን ትቶ በሕገ መንግሥቱ ስልጣኑ እንዲገደብ በመወሰናቸው ልጃቸው አልጋ ወራሹን አላስደሰተውም። የወደፊቱ ንግስና የሱ መሆኑን የሚያውቀው አልጋ ወራሽ ዲፔንድራ በአባቱ ውሳኔ ተደሳች አልነበረም። ወንድማቸው ጋያንድራም ሚስታቸው ጭምር አልተስማሙበትም። በዚህም በንጉሳውያኑ ቤተሰቦች ዘንድ ሁለት የመከፈል አዝማሚያ ታየ። ንጉስ ብሬንድራ ከባለቤታቸው ከንግስት አይሻዋራ 3 ልጆች አፍርተዋል። የኔፓል ሕገ መንግሥት በሚደነግገው መሰረት የመጀመሪያው ወንድ ልጃቸው ዲፔንድራ አልጋ ወራሽ ሆኗል። አልጋ ወራሽ ዲፔንድራ እንደ ብዙዎቹ የነገስታት ልጆች አፈራ ይንካህ ተብሎ ከልፍኝ ወጥቶ አዳራሽ፣ ከአዳራሽ ወጥቶ ልፍኝ ተቀማጥሎ ያደገ ነው። በተለይም እናቱ ንግስት አይሻዋራ የወደፊቱን ንጉስ ለማነጽ እግር በእግር እየተከታተሉ አሳድገውታል። የፈለገው ሁሉ እንኳንስ ጠይቆ ሳይጠይቅ በቀላሉ ማግኘት የሚችል ከሕፃንነቱ ጀምሮ በታላላቅ ሹሞችና ጦር አዛዦች እጅ የሚነሳለት እንደ ልጅ ሆኖ ሳይሆን እንደ ትልቅ ሰው ሆኖ አደገ። በትምህርቱም ለንደን ድረስ ሄዶ የሁለተኛ ደረጃ ትምህርቱን ተከታትሏል። በትምህርቱ ጎበዝ፣ ፈጣን አስተያየት ያለው መሆኑን አስተማሪዎቹ መስክረውለታል። የካራቴ ትምህርትም ተምሮ ተመርቋል። በውድድሮቹ ሁሉ ሁልጊዜም የሚያሸንፍ ፈጣንና ትኩረት የሚሰጥ ንቁ ነበር ብሎታል የካራቴ አስተማሪው። የለንደን ቆይታው ለአልጋ ወራሹ የነጻነት ጊዜ ነበር። የቤተ መንግሥት ፕሮቶኮል ሳያስጨንቀው በዚህ ውጣ በዚያ ግባ ሳይባል የሃያዎቹ መጀመሪያ ዓመቶቹን እንዳሻው የኖረበት ጊዜ ስለነበር ለንደንን አንስቶ አይጠግብም። ያን ጊዜ ነው መዝናናትንም መጠጥንም እየተለማመደው። እንደ ነፍሴ ወዳታለሁ የሚላትን ፍቅረኛውን የሚያገኘው ያን ጊዜ ነበር። በዚያ አስደሳች የወጣትነት ጊዜው ያለ ከልካይ ጊዜውን በሚያሳልፍበት ጊዜ አባቱን እንዲረዳ ትምህርቱን አቋርጦ ወደ ኔፓል እንዲመለስ የእናቱ ትእዛዝ ደረሰው። ወታደራዊ ስልጠና ያገኘው አልጋ ወራሹ ጥሪው ባያስደስተውም ወደ ሀገሩ ተመለሰ። እናቱ ንግስት አይሻዋራ በኔፓል ሕዝብ ዘንድ በተለይ በሴቶቹ እጅግ የሚከበሩና የሚወደዱ ነበሩ። ከባላቸው ጀርባ ሙሉ ስልጣን እንደነበራቸውም ይነገርላቸዋል። መቼም ንግስት አይሻዋሪን የመሰለ ቆንጆ በኔፓል ታይቶ አይታወቅም ይባላል። በየት በኩል እናያቸው የሚባሉ የት ተፈጠረች ተብሎ የሚጠየቅላቸው የታገኝሻለሁ ወንዶች ካላለቁ ተብሎ የሚዘፈንላቸው አይነት የውቦች ውብ ነበሩ ይሏቸዋል። አካላዊ ውበት ብቻ አይደለም፣ የግጥም ደራሲ ናቸው። ጃንዳታ በሚል ብዕር ስም ይጽፉ ነበር። ሙዚቃም ተጫዋች ናቸው። በእነዚያ ምክንያቶች ዜጎቻቸው አለባበሳቸውንም ጸጉር አሰራራቸውንም እንደ ፋሽን አድርገው ለመከተል የሚጓጉት ብዙ ነበሩ። ባላቸውን የዚያን ጊዜውን አልጋ ወራሽ ብሬንድራን ያገቡ ጊዜ የድግሱና የጥሎሹ ነገር ከኔፓል እስከ ህንድ እስከ ባንግላዴሽ ድረስ አጃኢብ አሰኝቶ ነበር ይላሉ። 10 ሚሊዮን የአሜሪካን ዶላር ወጪ የተደረገበት ሰርግ መሆኑ እስከ ዛሬ ድረስ እየተነገረ ይደነቃል። አልጋ ወራሽ ዲፔንድራ በለንደን የዩኒቨርሲቲ ቆይታው ዴቪያኒ ራናን ተዋውቆ ትውውቃቸው ለመፈቃቀር አብቅቷቸው ነበር። አልጋ ወራሹ በድብቅ የነበረውን ፍቅራቸውን ወደ ጋብቻ እንዲያድግ ጽኑ ፍላጎት ስላደረበት ወደ ወላጆቹ ሲመለስ የጋብቻውን ፍላጎት ነገራቸው። በኔፓል የንግስና ሥርዓት ልዑላኑም ይሁን ልዕልቶቹ ስላፈቀሩ ብቻ የፈለጉትን አያገቡም። ፍቅረኛው ወይም ፍቅረኛዋ በተለያዩ አቅጣጫዎች ማጣሪያውን ሲያልፉና ስምምነት ሲደረስ ይፈቀዳል እንጂ ወድጃለሁ ብሎ ጎዳና ለጎዳና ሆቴል ለሆቴል ይዞ መሄድ አይሞከርም። ከዛ በፊትም ራቅ ያለ ዝምድና ያላትን ወጣት ወዶ ግንኙነታቸው እንዲቋረጥ ያደረጉት እናቱ ነበሩ።
የወደፊቱ ንጉሥ ሚስት መልኳ፣ የቤተሰቧ ደረጃ ይጠናል። የኮከብ ቆጣሪዎች አስተያየት ጭምር ይካተታል። በኔፓል ኮከብ ቆጣሪዎች በእጅጉ ይታመንባቸዋል። የወደፊቱን ሲተነብዩ አንዲት ቃል መሬት ጠብ አትልባቸውም ይባልላቸዋል። ከጥንት ጀምሮ በነገሥታቱ አደባባይ የተከበሩ፣ አስተያየታቸው የሚጠየቅና በተግባርም የሚውልላቸው ናቸው። ይህ ልማድ እስካሁን ድረስ ይታመንበታል። በኔፓል የኮከብ ቆጣሪዎችን ትንቢትንና እስካሁንም በደራሲዎች ዘንድ እንዴት እንደሚታመንበት የሚተርኩትን ከዚህ ታሪክ ጋር የተገናኘውን መጥቀስ ይገባኛል። ከ240 ዓመታት በፊት ንጉሥ ራቲፍ ራያን ሻህ በ8 ዓመት አገዛዙ የኔፓልን የተለያዩ ክፍሎች አንድ አድርጎ በሚገዛበት ጊዜ አንድ ቀን ሽማግሌውን ኮከብ ቆጣሪ ያገኘው። ንጉሡ ለኮከብ ቆጣሪው እርጎ ሰጠው። ኮከብ ቆጣሪውም በእርጎው ላይ ምራቁን ተፍቶ ንጉሡ እንዲጠጣው ይመልስለታል። ያን ጊዜ ንጉሡ ያ ምስኪን ሽማግሌ እንደደፈረው ቆጥሮ በቁጣ ግሎ እርጎውን ሲደፋው በንጉሡ እግሮች ጣቶች ላይ ፈሰሰ። ያን ጊዜ ኮከብ ቆጣሪው የመረቅሁልህን እርጎ ደፍተህ 10 ጣቶችህ ላይ አፍስሰሃልና መንግሥትህ ከ10 ትውልዶች በላይ አይጸናም። በ10ኛው ትውልድ የተወላጆችህ መንግሥት ደም ባፋሰሰ እልቂት ይደመደማል ይለዋል። ንጉሥ ብሬንድራ የራቲፍ ሻህ 10ኛው ትውልድ መሆናቸው ነው። አልጋወራሽ ዲፔንደራ ዲያቫኒ ራናን ለማግባት ያቀረበው ጥያቄ ለተንባዎቹ ኮከብ ቆጣሪዎች ተነግሯቸው ታየን ያሉትን አስተያየት ሰጥተዋል። አልጋወራሽ ዲፔንደራ ዲያቬኒን እንዳያገባ፣ ካገባም ከ35 ዓመት ዕድሜው በኋላ እንዲሆን፣ አለበለዚያ ንጉሣውያን ቤተሰቡን ነፍስ የሚያጠፋ እልቂት ይከተላል ብለው ተንበየዋል። አልጋወራሹ ያን ጊዜ 29 ዓመቱ ነው። በፍቅር ለወደቀ ሰው እንኳን 6 ዓመታት 6 ቀን መቆየት ጭንቅ ነውና አልጋወራሹ ሊቀበለው የሚችለው ትንቢት አልነበረም። የአልጋወራሹንና የዲያቬኒን ጋብቻ ወላጆቹም አልተቀበሉትም። ወላጆቹ ዲያቬኒ ልጃቸውንና የወደፊቱን አልጋወራሽ አግብታ ንግሥት ለመሆን አትመጥንም ብለው አምነዋል። ዲያቬኒ በዩኒቨርሲቲ ደረጃ የተማረች፣ ከፍተኛ ሥልጣን የነበራቸውና ሀብታም የሆኑ ወላጆች ያሏት ወጣት ነች። በእናቷም በኩል አሉ ከሚባሉት የህንድ ባለጸጎች የምትወለድ ናት። ግን ቤተሰብ ለቤተሰብ የተቀያየመበት ነገር ስለነበር የአልጋወራሹ ወላጆች በተለይ ንግሥቲቱ ፈቃደኛ አልሆኑም። ባለጸጋ የሆነው የዲያቬኒ አባት የንጉሡን የብሬንድራን እህት አግብቶ ቤተሰብ እንዲሆን ተጠይቆ ነበር። አባቷ ግን የንጉሡ እህት ቆንጆ አይደለችም ብሎ በመቃወሙ ጋብቻው እንደቀረ ውስጥ አዋቂዎች ነን የሚሉ አረጋግጠዋል። ይህ ድርጊት የንጉሡንና ቤተሰቡን ክብር እንደነካ ተቆጥሮ ንግሥቲቱም የንጉሡም እናት የልጃቸውን ጥያቄ አልተቀበሉትም። ዲያቬኒ እንደሚጠበቀው ቆንጆ አለመሆኗም ከግምት ገብቷል ይባላል። ሌሎች መረጃዎች ደግሞ የዲያቬኒ ቤተሰብ ከንጉሡ ጋር ያለ የፖለቲካ አቋም የተለያየ በመሆኑ ነው የተከለከለው ይላሉ። የዲያቬኒ ትውልድ የሚመዘዝበት የሪያና ቤተሰብ በእንግሊዞች አስተዳደር ጊዜ ከንጉሣውያኑ ቤተሰብ ነጥቆ ሥልጣን ይዞ ስለነበር እንደ ተቀናቃኝ መታያየታቸው የጋብቻውን ጥያቄ ላለመቀበል አንደኛው ምክንያት ነው የሚሉም አሉ። በከፍተኛ የፍቅር ባህር ለሰጠመው አልጋወራሽ ዲፔንድራ ጋብቻውን በመከልከሉ ለከፍተኛ የአእምሮ እንቅጥቃጤ ተዳረገ። ብቸኝነት ተጫጫ ነው። አብስቶ ጠጭ ሆነ። ወላጆቹም አላወቁም እንጂ ያደንዛዥ እጽ ተጠቃሚ ሆነዋል። እንደ ቀድሞ በወታደራዊ የደንብ ልብስ አጊጦ በየአደባባዩ ከአባቱ ጋር መታየቱንም ቀንሷል። ይህን ስሜቱን ንጉሣዊ ቤተሰቡ ያጤነለት አይመስልም። አንዳንድ ጊዜም ለቤተሰቦቹ ከመንገዴ ላይ ሊያግደኝ የሚሞክር ቢኖር እገድለዋለሁ እያለ ሲናገር ተሰምቷል። አንድ ቀን እህቱና ሌሎች ቤተሰቦች ባሉበት ከመንገዴ የሚያሰናክለኝን ሁሉ እገድላለሁ ብሎ ሲናገር የሰማችው ነፍሰ ጡር እህቱ እንዴት ታስፈራራናለህ? ራስ ወዳድም አትሁን፣ የቤተሰብህን ክብር መጠበቅ አለብህ ብላ ስለተናገረችው በጥፊ አጭሏታል። እንዲህ ያለ ድርጊት በተከበረው የኔፓል ንጉሣዊ ቤተሰብ ዘንድ ያልተለመደና አስደንጋጭ ነበር። አልጋወራሹ ልኩን እያጣ መሆኑን ቢረዱም የማስተካከያ ወይም የጥንቃቄ እርምጃ አልተወሰደበትም። አልጋወራሹ መጠጥና ያደንዛዥ እጽ ተጠቃሚነቱን ለመንቀፍ እንጂ ከዚያ ያለፈ ኔፓልን የሚንጥ ዓለምን የሚያስደነግጥ ድርጊት ይፈጽማል ብሎ የገመተ አልነበረም። ሊገመትም አይችልም።
እንዲህም እየሆኑ ግንቦት 24 ምሽት 1993 ደረሰ። በናሪያ ባህቲ ቤተ መንግስት የንጉሳዊ ቤተሰቡ ብቻ የሚገናኙበት በወር 2 ጊዜ የራት ግብዣ የማድረግ ቋሚ ልማድ ነበር። በዚህ አይነቱ ግብዣ የንጉሱና የልዕልቲቱ እህቶች ከነባሎቻቸው፣ ወንድሞቻቸው ከነሚስቶቻቸውና ከነልጆቻቸው ብቻ የሚገኙበት ነው። የንጉሱ እናትም ይታደሙበታል። ልዩ የቤተሰብ ስብስብ ስለሆነ ባጠገባቸው አጃቢዎች አይገኙም። ግንቦት 23 አርብ ጀንበር ስትጠልቅ በተለመደው ሰዓት ተጋባዦች ወደ ቤተ መንግስቱ መምጣት ጀምረዋል። እየተቀበለ የሚያስተናግዳቸውም አልጋወራሹ ዲፔንድራ ነበር። አጎቶቹ ሲመጡ እሱም የሚወደውን ውስኪ እየቀዳ አስተናገዳቸው። ራሱም ይጠጣል። አልጋወራሹና አጎቶቹ ቢሊያርድ ባለበት ክፍል ገብተው ይጫወታሉ። የአክስቱ ባል እንደመሰከረው ከሆነ ያን ዕለት አጨዋወቱ ትክክል አልነበረም። ጠጠሮቹን እያተረማመሰ ይመታል። መጠጡንም በላዩ ይከለብሳል። ማሪዮናና ሐሺሽ የተቀላቀለበት ጥቅል እያጨሰም ስለነበር ንጉሱ ወደ ግብዣው ቦታ መድረሳቸውን አላየም። በዚያውም ስካሩ ስለተጫጫነውና ራሱን መቆጣጠር ስላቃተው አብረውት የነበሩት ወንድሙ ኒራጃንና ያክስቱ ልጅ ግራ ቀኝ ደግፈው ከመኝታ ክፍሉ ወስደው አስተኙት። ግብዣው ተማሙቆ ሁሉም ቤተሰብ ከሚመስለው ጋር ይጫወታል። አልጋወራሹ አለመኖሩን ልብ ያለው አልነበረም። በዚያ ሰዓት ፍቅረኛው ዲያቬኒ አስታወሰችው። ዲያቬኒ ከሰዓታት በፊት ደውሎላት እንግዶች ስላሉበት ዘግይቶ እንደሚደውል ነግሯት ነበር፣ ግን አልደወለላትም። ስለዚህ ስትደውልለት በስካር መንፈስ ሆኖ አነጋገራት። Hello? Dippy? Dippy? I can't hear you. I mean, you're kind of sounding strange. You don't seem like you're in the party. Are you? Oh, let me sleep. ያን ጊዜ ደንግጣ ለጥበቃ ኃላፊው ደውላ አልጋወራሹን እንዲያውት ስላሳሰበቻቸው ተሯሩጠው ወደ ክፍሉ ሄዱ። ደክሞትና ሰክሮ በአልጋው ላይ ተዘርሮ አገኙት። ግን እንደሚሻላቸው ነግሮ ከክፍሉ እንዲወጡለት ስለጠየቃቸው ተመለሱ። ያን ጊዜ ልጁ መጠጥ ጠጥቶ ክፍሉ እንደተኛ ለንጉሱ በተመረጡ ቃላት ተነገረው። ሙዚቃው ተከፍቶ ጨዋታው ደርቶ ተጋባዦቹ በደስታ ባህር እየቀዘፉ ነበር። በቤተ መንግስቱ ግቢና ክፍሎችም ጨለማውን ለመግፈፍ የተለኮሱት የመብራት አምፖሎች ብርሃናቸውን እየፈነጠቁ ምሽቱን አሳምረውታል። ተጋባዦች በሳሎንና በተለያዩ ክፍሎች ሆነው ደስታቸውን እያጣጣሙ ነው። አልጋወራሽ ዲፔንድራ ስካሩም መደንዘዙም ለቆት ከተኛበት ተነሳ። ልብሱን ለውጦ ወታደራዊ የደንብ ልብሱን ለበሰ። ሽጉጥ ታጠቀ። 2 አውቶማቲክ ጠመንጃዎችን ያዘ። አልጋወራሹ ቀድሞም ቢሆን ጠመንጃ የመሰብሰብ ልማድ ስለነበረው የተለያዩ ባለመነጽርና አጭር ርቀት ተተኳሽ ጠመንጃዎች በክፍሉ ውስጥ ያጠራቅማል። ስለዚህ ለሱ የጦር መሳሪያ ማግኘት ቀላል ነበር። ጠመንጃዎቹን ይዞ ከክፍሉ ወጥቶ ወደ ግብዣው አዳራሽ እየሄደ ያለ የቤተ መንግስቱ ሰራተኛ አገኘው። ሰራተኛው አልጋወራሹ ላደን የሚወጣ ስለመሰለው እንዲከተለው ጠየቀው። ለዛሬው አታስፈልገኝም ብሎ ከለከለው። አልጋወራሽ ዲፔንድራ ጠመንጃ ወዳድ ከመሆኑ ጋር የተደነቀና ድር ይበጥሳል የሚባል ተኳሽ ነበር። በምሽት የሚበሩ ወፎችን በአንድ ተኩስ ከአየር ላይ ለማውረድ የሚያስችል የተኩስ ብቃት እንዳለው የተረጋገጠለት አልሞ ተኳሽ ነበር። ምሽት ሲሆንም በቤተ መንግስቱ ቅጥር የሚበሩትን ወፎች እየተዘዋወረ ማደን ልማዱ ነው። የቤተ መንግስቱ ሰራተኛም በምሽት ወፎች ሲያድን ይከተለው ስለነበር ያን ዕለትም እንደዚያው መስሎት ነው ልከተለው ያለው። ግን ያን ዕለት ለማደን የፈለገው ወፎች ሳይሆን ሰዎችን ስለነበር አታስፈልገኝም አለው። አልጋወራሽ ዲፔንድራ ግብዣው ወደሚከናወንበት አዳራሽ ተጓዘ። ጠመንጃ ደግኖ ሽጉጥ ታጥቆ በሩን ዘልቆ ሲገባ ሲያዩት ተጋባዦቹ ምን ሊያደርግ ነው ተባባሉ። ከሞት ተርፈው እንደመሰከሩት ከሆነ ፊቱ ስሜት የለሽ ሆኖ ጠመንጃውን እንደያዘ ወደ ንጉስ አባቱ ቀረበ። ተከታትሎ በ3 ጥይት መታቸው።
ንጉስ ብሬንድራ ተዝለፍልፈው ወደቁ። በዙሪያቸው የነበሩት ሁሉ ደንግጠው ስለነበር ሊይዙትም ሊገላግሉትም አልሞከሩም። ከጥቂት ቆይታ በኋላ የንጉስ ወንድም አጎቱ የሆነው ሆኗል፣ ተረጋጋ፣ ጠመንጃህን ጣል እያለ ሊያረጋጋው ሞከረ። እርሱንም በሁለት ጥይት ሲመታው ከወለሉ ላይ ወደቀ። ያጎቱ ሚስት በጥይት በተመታው ባሏ ሰውነት ላይ ተንደርድራ ስትወድቅ እርሷንም ተኮሰባት። ሁለቱም ወዲያው ሞቱ። ከዚያ ወዲያ አይኑ ሊያያቸው የሚችሉትን ዘመዶቹን ሁሉ እየተኮሰ በጥይት ደበደባቸው። እህቱን፣ አክስቶቹን፣ ያጎቱን ልጆች፣ አማቾቹን እያሳደደ ገደላቸው። ጠመንጃውን ቀይሮ የቀሩትን በየክፍሉ እየዞረ ለቀማቸው። የቤተ መንግስቱ ሳሎንና በረንዳ በሟቾቹ ሬሳና ደም ተሞላ። የሲቃ ድምፅ እዚያም እዚህም ይሰማ። ይህ ሁሉ ሲሆን ለጥበቃ የተመደቡት ወታደሮች አይሰሙም። አልጋ ወራሹ ባይኑ ያያቸውን ዘመዶቹን እየተኮሰ ከጣለ በኋላ በእግሩ እየጎነተለ መሞታቸውን አረጋገጠ። ንጉሱ እስከዚያ ድረስ አልሞቱም ነበር። የአይን ምስክር እንደተናገረው ከሆነ እጃቸውን አንቀሳቅሰው የይበቃል አይነት ምልክት አሳዩት። 2 ጥይት ጨመረላቸው። የወደቁትን በእግሩ እየነካ ነፍሳቸው ያልወጡትን ጨረሳቸው። ያን አድርጎ ተረጋግቶና በዝግታ እርምጃ ከክፍሉ ወጣ። ያን ጊዜ ንግስቲቱ እናቱ አሸዋሪያ ምን እያደረክ ነው እያሉ እየጮሁና እያለቀሱ ተከተሉት። ቆስለው ከሚያጣጥሩት ውስጥ ንግስቲቱ አልጋ ወራሹን እንዳይከተሉት በደካማ አቅማቸው ተማጽነው ነበር። ግን ንግስቲቱ አቅላቸውን ስለሳቱ ሊሰሟቸው አልቻሉም። መከተላቸውንም አልተውም። ትንሹ ልጃቸው ተከተላቸው። አልጋ ወራሹ የእናቱን ድምፅ ሲሰማ ፊቱን መለሰ። ያን ጊዜ ታናሹ ልዑል ወንድሙ ኒራጃን እኔን ግደለኝ እያለ በእናቱ ፊት ተጋረደ። አልማረውም። አከታትሎ ተኮሰበት። እናቱንም መታቸው። ንግስቲቱና ልጃቸው ከአትክልት ቦታው ላይ ወደቁ። ያን ጊዜ ጠባቂዎቹ የተኩሱን ድምፅ ሰምተው ወደ ቤተ መንግስቱ ተሯሯጡ። በዚያ ደቂቃ ደግሞ አልጋ ወራሹ እናቱንና ወንድሙን ከገደለበት ቦታ የታጠቀውን ሽጉጥ በግራ እጁ መዞ ጭንቅላቱ ላይ ተኮሰ። ወደቀ፣ ግን አልሞተም። የሰው ደም በውስጥም በውጭም እንደ ጅረት ተንፎለፎለ። አካባቢው በሰው ደም ጃኖ ለበሰ። ያን የመሰለ ከሰማይ የወረደ የሚመስል መዓት ተጀምሮ እስኪያልቅ ድረስ የፈጀው 15 ደቂቃ ብቻ ነው። ያን ሁሉ ሰው የሚጨርስ ጥይት ሲተኮስና ልጆቻቸውና የልጅ ልጆቻቸው በደቂቃ ውስጥ ሲገደሉ የንጉሱ እናት አላወቁም። ካንዷ ተጋባዥ ጋር ሆነው በሌላው ክፍል እየተጫወቱ ስለነበር የሆነውን አላወቁም። የቤተ መንግስቱ ሰራተኛ ትንፋሽ አጥሮት የሆነውን ሲነግራቸው ሰማይ ምድር ዞሮባቸው። እነዚያ ደቂቃዎች 4 ልጆቻቸውን፣ 3 የልጅ ልጆቻቸውን፣ ምራታቸውን፣ አማቾቻቸውን አጥተዋል። ዊሊያም ሼክስፒር በተደላደለው ዕውቀቱ ቢጽፍ እንኳን እንደዚያ ያለ ትራጀዲ ይጽፋል ተብሎ በማይገመትበት ሁኔታ በገሃዱ ዓለም ተፈጸመ። በስልጣን ምክንያት አባትና ልጅ፣ ልጅና አባት መገዳደላቸው አጋጥሟል። ግን አልጋ ወራሹ አባቱንና እናቱን፣ ቤተሰቡን በሙሉ በቤተ መንግስቱ ውስጥ የጨረሰበት አጋጣሚ ታይቶም ተሰምቶም የማያውቅ ስለነበረ የሚሰገጥጥ፣ የሚዘገንን፣ የሚያንዘፈዝፍ ዜና ሆነ። በዚያን ዕለት ንጉሱና ንግስቲቱን ጨምሮ 9 ሲሞቱ 6 ቆሰሉ። የቀሩት ተደብቀውና በመስኮት እየሸሹ አመለጡ። ከ5 ጥይት በላይ የተመቱት ንጉስ ብራንዴራም ራሳቸውን ቢስቱም ሆስፒታል እስኪደርሱ በሕይወት ነበሩ። ግን ብዙም ሳይቆዩ በ56 ዓመታቸው ሞቱ።
መሞታቸው እንደተረጋገጠ አልጋወራሽ ዲፔንድራ ንጉስ ተብሎ ተሰየመ። ያን ጊዜ አልጋወራሹም ራሱን ስቶ ሆስፒታል ነበር። ዲፔንድራ በአንድ ጥይት ራሱን እንደመታ ቢወድቅም በህይወቱ ስለተገኘ ወደ ሆስፒታል ተወሰደ። ንጉሱ መሞታቸው ሲረጋገጥ በህገ መንግስቱ ድንጋጌ መሰረት አልጋወራሹ ንግስናው ወዲያው ይሰጠዋል። ያን ጊዜ አልጋወራሹ ወንጀለኛና የንጉሱ ገዳይ መሆኑ በፍርድ ቤት ስላልተረጋገጠ ንግስናው ጸደቀለት። ዲፔንድራ ራሱን ሳያውቅ በሁለተኛው ቀን በ29 ዓመቱ አረፈ። ለዙፋኑ የሚቀርበው የንጉሱ ወንድም ጋይንድራ ንጉስ ተብሎ ዘውድ ጫነ። እንዲህ ባለ አሰቃቂ መንገድ የኔፓል የነገስታት ቤተሰቦች በደቂቃዎች ውስጥ ተወገዱ። የኔፓል ዜጎች ከ240 ዓመታት በፊት ኮከብ ቆጣሪው በ10ኛው ትውልድህ ላይ መንግስትህ በደም ይጠናቀቃል መባሉን ያስታውሳሉ። የኔፓል አብዛኛው ህዝብ ንጉሱንና ቤተሰባቸውን መሪር በሆነ ሐዘን ሸኛቸው። የንጉስ ብሬንድራና የቤተሰቦቻቸው ግድያ ከሞቱ በኋላም የጋለ ጥርጣሬና ክርክር አስከትሏል። ያማሟታቸው ምክንያት ምንድነው? ከግድያው ጀርባ ያለውስ ማን ነው? የሚሉት ጥያቄዎች እስካሁን አልተመለሱም። ያደር ብዙ የጥርጣሬ ጥያቄዎች እየተነሱ በዙፋናቸው ከተተኩት ወንድማቸው ንጉስ ጋይንድራ ጨምሮ ፓኪስታንና የተቃዋሚ ፓርቲዎችን ጭምር አስጠርጥሯል። አንደኛው የጥርጣሬ መነሻ የሆነው የንጉሱ ወንድም የሆኑትና የተኳቸው ጋይንድራ በቤተ መንግስቱ ግብዣው ላይ አለመገኘታቸው ነው። ሚስታቸውና ልጃቸው በግብዣው ላይ ቢገኙም በህይወት ተርፈዋል። የንጉሱ ልጆች ካለቁ ለዙፋኑ የሚቀርቡት ጋይንድራ ስለሚሆኑ በሴራው እጃቸው አለበት ተብለው ተጠረጠሩ። ሌላው አንዳችም የደምና ያሻራ የአስከሬን ምርመራ ሳይደረግ በጥድፊያ አስከሬናቸው እንዲቃጠል መደረጉ ነው። ሲሆን የዓለም አቀፍ መርማሪዎች ሊካተቱበት የሚገባ ምርመራ ማድረግ ሲገባ መረጃዎች እንዲጠፉና ግልጽነትና ጥልቀት የጎደለው ምርመራ እንዲደረግ የፈለገው ማን ነው ተብሏል። አልጋወራሹ በቀኝ እጁ የሚጠቀም ሆኖ ሳለ ራሱን በሽጉጥ ገደለ የተባለው በግራ እጁ ግራ ጭንቅላቱን መጥቶ ነው። ይህም አለልማዱ በግራ እጁ ተኮሰ መባሉ አሳማኝ ነው የሚለው ጥያቄም በቅጡ አልተመለሰም። በእነዚሁም ላይ የቤተ መንግስቱ ሰራተኛ የአልጋወራሹን ምስል የመሰለ ጭምብል የለበሰ ሰው አይቻለሁ ብሏል መባሉም ሌላ ጥርጣሬ ፈጥሯል። እነዚህና ሌሎችም ጥርጣሬዎች እስካሁን ያልተመለሱ መሆናቸውን ለማስታወስ እንጂ የኔፓል መንግስት በጠቅላይ ፍርድ ቤት ዳኛው በኩል ባወጣው መግለጫ የንጉሳውያኑ ቤተሰብ ገዳይ አልጋወራሹ መሆኑን አረጋግጧል። ሟቹን ንጉስ ብሬንድራን የተኩት ንጉስ ጋይንድራ በዙፋናቸው ብዙ ሊቆዩ አልቻሉም። ወትሮም የንጉሱ ስልጣን መገደቡን ነቃፊ ነበሩና ወደ ቀድሞው አሰራር ለመመለስ ፈለጉ። በህዝብ የተመረጠውን ፓርላማም ዘጉት። ያን ጊዜ በኔፓል ከፍተኛ ተቃውሞ ተቀሰቀሰ። የኔፓላውያን በተቃውሞ አደባባይ ወጡ። ከጸጥታ አስከባሪዎች ጋርም በተደረገው ግብግብ ዜጎች ሞቱ። ንጉስ ጋይንድራ በስልጣን ሊቆዩ አልቻሉም። በ8ኛው ዓመት ንግስናቸውን ጥለው ተሰደዱ። ከዚያ ወዲህም በኔፓል የንጉሳዊ ሥርዓት ማክተሚያው ሆነ። አብራችሁን ስለቆያችሁ እናመሰግናለን።